ሰላም እንደምን አላችሁ የ412 የወጣቶች ፕሮግራም ነው ተመልካቾቻችን ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ በጣም ወጣት ነው ሜቢ አንዳንዶቻችሁ መዝሙሩን ሰምታችሁ ይሆናልና በጣም ኢንከሬጅ እናድርገው ስለሚገባ ውስጡ ያለውን ጸጋ ዛሬ የ412 እንግዳችን አድርገናል ብሩክ ይባላል ተመልካቾቻችን አብራችሁን ቆዩ ዘላለም አምላክ ነው በክንዶቹ ጥላ አርፋለሁ የሚያስፈራኝ ሁሉ ተወግዷል ሕይወቴን በሰላም ሞልቶታል መኖሪያዬ የዘላለም አምላክ ነው በክንዶቹ ጥላ አርፋለሁ የሚያስፈራኝ ሁሉ ተወግዷል ሕይወቴን በሰላም ሞልቶታል የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የለም የሚመስለው እግዚአብሔር እጅግ ልዩ ነው በሰማይ በምድር የለም የሚመስለው እግዚአብሔር እጅግ ልዩ ነው እንዲህ ነው ተብሎ ማይገመተው ከሰው ልጅ እጅግ የላቀ ከፍም ያለ ነው የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የሞተውን ነገር ሕያው ነው የሚለው እግዚአብሔር ብቻ ነው ያለቀውን ነገር ይሞላል የሚለው እግዚአብሔር ብቻ ነው የሞተውን ነገር ሕያው ነው የሚለው እግዚአብሔር ብቻ ነው ያለቀውን ነገር ይሞላል የሚለው እግዚአብሔር ብቻ ነው እረኛውን አይቶ ንጉሥ ነው የሚለው እግዚአብሔር ብቻ ነው እረኛውን አይቶ ንጉሥ ነው የሚለው እግዚአብሔር ብቻ ነው የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም የለም እንደ ጌታ የለም የለም እንደ ኢየሱስ የለም አይኖርም ዘላለም ተመልካቾቻችን በመጀመሪያ እንግዲህ እናስተዋውቅ ፈልጋለሁ ግን ላመሰግን ፈልጋለሁ መጀመሪያ እዚህ ስቱዲዮአችን ድረስ ጥሬና ክብረመት ስለመጣህ በጣም አመሰግናለሁ እግዚአብሔር ይባርክ እኔም በጣም ጅጋርጌ አመሰግናለሁ Thank you በጣም ምክንያቱ የሚል ሲዲ ኦልሞስት አንድ ወር ነው ቆጣ አንድ ወር ሆኖታልና በጣም የሚገርም ድንቅ መዝሙር ነው መዝሙሮች ናቸው ያንዳንዳቸውና እና ደግሞ የአዘማመር ስታይሉ በጣም ለየታለ ሶ ፒስፉል በጣም ይሄ ዲያቶኒክ የሚባለው ላይ ነው አንተ ተታተክረው መሰለኝና በጣም ነው የሚያምሩት ሊሪክሶቹ ያምራሉ ሙዚቃው ምኑ so beautiful እና he is too young he is just 21 ሲነግረኝ አላመንኩ እና በጣም እናበረታታው ይገባል እስኪ ብሩክ ማን ነው የሚለውን ከሱ እንስማና ራስን ታስተዋውቀልንና ወደሚቀጥለው ፕሮግራማችን እንሄዳለን እሺ በጣም ድጋሚ ማመስገን ፈልጋለሁ እዚህ ፕሮግራም ላይ ስለጋበዛችሁኝ እኔ ውስጥ ያለውን
ይሄንን ጸጋ እንዳካፍል ይሄን እድል ስላገኘው እግዚአብሔርንም እናንተንም እጅግ አድርጌ አመሰግናለሁ። ያው ብሩክ ገብረ ጻዲቅ እባላለሁ። የመጣሁት ከቃልዮት ቤተክርስቲያን ነው። ያደግኩት እዛው አካባቢ አቃቂ ቃልዮት ይባላል እና ዘነበወርቅ ወይም ዘነበወርቅ አየር ጤና በሚባለው በዛ ሰፈር ይገኛልና ያደግኩበትን ቦታ መሐንዲስ የሚባል ሰፈር ከዘነበወርቅ ትንሽ ከፍ ብሎ ያለ ሰፈር ነው። ቃልዮት ትምህርት ቤት ተምሬ አድጌያለሁ። አሁን ደግሞ የተማርኩበት ያለው ቦታ ያሬድ የሙዚቃ ትምህርት ቤት አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ትራምፔት ሜጀር ተማሪ ነኝ። ዋው አሜዚንግ that's really cool በጣም ደስ ይላል። እግዚአብሔር ይመስገን። ቤት የክርስቲያን ፋሚሊ ውስጥ ነው ያደግኩት። የክርስቲያን ፋሚሊ ውስጥ ነው ያደግኩት። በጣም ጌታን የሚወዱ ጌታን የሚፈሩ ሁልጊዜም በቃ ጌታን በላይፌ ላይ በጣም የሚጠሩ ቤተሰብ ውስጥ ነው ያደግኩት። ያ ነገር ተቀመዋል ማለት ነው። በጣም ያው በዚህ አጋጣሚ ሁለቱንም አባቴንም እናቴንም ማመስገን እፈልጋለሁ። እሺ እናቴ ገነት ወልደ ገብርኤል ትባላለች። አባቴ ደግሞ ገብረ ጻዲቅ ቸገን ይባላል እና በጣም ጌታን የሚወዱ ጌታን የሚፈሩ ካፕል ቤት ባልና ሚስት ናቸው። በተለይ ደግሞ እናቴ በጣም የጸሎት ሰው ነች። በጣም ስለኔ ትተጋለች፣ ትጸልያለች። ከልጅነት ጀምሮ ደግሞ ጌታን ያስተማረችኝ፣ ስለ ጌታ እየነገረችኝ ወንጌልን በደንብ አርጋ እየመሰከረችልኝ ያሳደገችኝ እናቴ ነች እና በጣም እሷን እጅግ አድርጌ ማመስገን እፈልጋለሁ። በጣም ጌታ አብዝቶ ይባርካትና። አሜን። እናቶች እኮ በጣም ብዙ ሚና ነው የሚጫወቱት። የሚገርም በጣም ልጆችም ሞር ሪሌት የሚሆኑት እናቶች ጋር ስለሆነ እናቶች ጋር አይተው የሚያድጉትን ነገር ነው የሚሆኑትና እንዳንተ አይነት እናቶች ይብዙልን። ስፔሻሊ ቤተክርስቲያን ውስጥ ልጅ በምትሄድበት መንገድ ምራ በሚሄድበት መንገድ ከዛ ፈቀቅ አይልም የሚባለው ነገር ሪሊ እውነት ነው የማይመስል ይመስላል እንጂና ይብዙልን እንደዛ አይነት እናቶች። አሜን። በጣም ለአንተ በክርስቲያን ፋሚሊዎች ውስጥ ማደግ አድቫንቴጁ እና ዲስአድቫንቴጁ የምትለው ምንድን ነው? አንተንም ብቻ ሳይሆን ሌሎች ወጣቶችን ጓደኞችን ስታስብ ይሄ ነገር በጣም ጥሩ ነው፣ ይሄ ነገር ደግሞ ዲስአድቫንቴጅ ነው ብለህ የምታስበው ምንድን ነው? ዌል እንግዲህ ዲስአድቫንቴጅ የሚለው ነገር ያው መጥፎ ነገር ባይኖረውም ክርስቲያን ፋሚሊ ውስጥ ማደግ ግን አንዳንድ ጊዜ ክርስቲያን ፋሚሊ ውስጥ ማደግ እንዳናየው የሚያደርገው ፓዝ አለና እኔ ክርስቲያን ፋሚሊ ውስጥ ነው ያደግኩት። ግን ያ ማለት ክርስቲያን ፋሚሊ ውስጥ ሁሌ ጌታን እየወደድኩኝ ጌታን በቃ በጣም ተቀድሼ ቅዱሶኛ አድጌያለሁ ማለት አይደለም። ማለት ማንም ሰው ፐርፌክት የለም፣ እኔም ፐርፌክት አይደለሁም። ግን ያው በቃ እግዚአብሔር ምህረት እግዚአብሔር ጸጋ እየረዳኝ ነው እዚህ ያለሁት። ግን በጣም አድቫንቴጅ አለው ክርስቲያን ፋሚሊ ውስጥ ማደግ። ምንድነው ሁሉ ጊዜ ቤተሰብ ሲሰበሰብ ኦኬ ጌታን አመስግን ይባላል፣ ቃል ሼር ይደረጋል፣ ፋዘር ቃል በጣም ሼር ያደርጋልና ያ ነገር ሞር እግዚአብሔርን ያየን ክራይስትን በእነሱ ውስጥ ያየን እንድናደርግ አድርጓልና ከዛ ነገር ፈቀቅ ማለት አልችልም። ማለት የፈለገ አይነት ላይፍ ውስጥ ብገባ ይሄ እግዚአብሔር የሚባለውን ላይፍ ላጣው አልችልም። ማለት በቃ ፈቀቅ ልል አልችልም። ቅድም ያልሽው ነገርና በጣም አድቫንቴጅ አለ። ሁሉ ጊዜ ወደ መልካም ነገር ይመራል። ቤተሰብ የሚናገረው የሚጸልይልሽ ሼር የሚያደርግሽ ቃል አይወጣም ካንቺ ውስጥ መቼም ቢሆን አይወጣምና በጣም አድቫንቴጅ አለው። በጣም አድቫንቴጅ አለው። ያ በጣም አንዳንዴ ዲስአድቫንቴጅ የለውም እኮ honestly there is nothing I mean out there disadvantage ሆኖ ሳናየው የሚባለው ስለማይጠቅመን ነውና I think ያው ዞሮ ተብሎ መመለሱ አይቀርም። that's obvious ጌታ የሚበልጥ ምንም ነገር የለምና ስለ ምክንያቱ ስለሚለው አልበም ከማውራታችን በፊት ያው በክርስቲያን ፋሚሊ ውስጥ ብታድግም የሆነ ምትን የተነካበት ቀን ይኖራል። ገባ መቼም የእናትና አባት በጌታ መሆን አንተን ከጌታ ጋር ኪፕ ሊያደርግ አይችልም። ፐርሰናል የሆነ ሪሌሽንሺፕ ሊኖር ያስፈልጋል። አንተ በግልህ ጌታን ማወቅ አለብህ። ካለዛ ምንም ነገር ኪፕ ሊያደርግ የሚችል ነገር እነሱ ናቸው ጌታን የሚያወሩት፣ እነሱ ናቸው ጌታን የሚያመልኩት። ስለዚህ ለአንተ ስናኝ አንተ ጋር የሚመጣ ነገር የለምና ለአንተ
ላይክ በቃ የሆነ ቀን ይሄን ቀን ተነክቼ ቀረው የምትልበት ወይንም ወንጌል ሲነገር ሲደረግ የምታየው እውነት መስሎ የታየክ ነገር መቼ ነበር እንደ ወጣትነትህ ማለት ነው? አዎ በጣም በጣም ልክ ነሽ። ያው ክርስቲያን ፋሚሊ ውስጥ ማደግ ማለት ጌታን ማወቅ ማለት አይደለም። ያው ደግሞ አሁን ሰው ላይፍ ላይ ሄደን ስናይ አሉ የክርስቲያን ቤተሰቦች እንደውም የአገልጋይ ልጆች ምንላቸው ልጆች ጠፍተው ምናምን ስናያቸው እንዴ ጌታን የሚያውቅ ልጅ አይደል ምናምን እንላለንና ግን አይደለም። ላይክ ቤተሰብ ውስጥ ማደግ ክርስቲያን ፋሚሊ ውስጥ ማደግ ማለት ጌታን ፐርሰናሊ ማወቅ ማለት አይደለም። ክርስትና ማለት ፐርሰናል ሪሌሽንሺፕ ነው። ያው ፋሚሊ ወደ ያን ነገር እንድናቅ ይረዳናል እንጂ ምንም ጋራንቲ የለውም ከክርስቲያን ፋሚሊ ውስጥ ማደግና እኔ የሚገርምሽ ነገር በጣም ያው ፋሚሊ ሁሌ ስለ ክርስቶስ እየነገረኝ አድግ ያለው ግን በጣም በልጅነት የሚገርምሽ ነገር በጣም በቃ ሁሉም ሃይማኖት እንትን ይላል እውነት ይመስላል እና ትምህርት ቤት ውስጥ ከልጆች ጋር ስናወራ እነሱም የሚያወሩት ነገር እውነት ይመስላል እኔ የማወራው ነገር እውነት ነውና አንዳንድ ቀኖች ነው እንዴ ምንድነው የትኛው ነው እውነቱ የትኛው ትክክለኛው ሃይማኖት ያልኩኝ ጥያቄ ውስጥ ነው በጣም በልጅነት አይምሮ ማለት ነውና ግን ያው በዛ ነገር ውስጥ ጌታ በጣም ያስተምረኝ ነበር። የኔ እናት በጣም በቃ ፕሮግራም ላይ እንዲሄድ ሰፖርት አደረገኛለች። እንደዚህ የጸሎት ፕሮግራሞች ላይ ቸርች ሰንዴይ ስኩል ላይ እንዲሄድ በጣም ትገፋኝ ነበርና ሰንዴይ ስኩል ላይ በጣም ጌታ ረድቶኛል። ሞር ስለ ባይብል እንዳቅ ሞር ስለ ኢየሱስ እንዳቅ በጣም ሰንዴይ ስኩል በጣም ረድቶኛል። እኛ ቸርች ደግሞ በጣም ለልጆች አገልግሎት ትልቅ ሰፊ ቦታ አለና ያ ነገር በጣም ጠቅሞኛል። ከዛ ባለፈ ግን ልክ እነዚህ የጸሎት ፕሮግራሞች ላይ የሌዊ የሚባል የጸሎት ፕሮግራም አለን እና እዛ ፕሮግራም ላይ ሁሌ እየተገናኘን ወጣቶች እንጸልይ ነበር። በዛ ቲኔጆች ነንና እዛ ውስጥ ነው ሞር በቃ ፐርሰናል ሪሌሽንሺፕን ከጌታ ጋር ሳደኩምለውና በቃ በጣም እጸልያለሁ። ሁሉም ሰው ውስጥ ትልቅ ነገር አለ። ሁሉም ወጣት ውስጥ ትልቅ ነገር ነበርና ያ ነገር በቃ እንድንገፋፋ ፓሽኔትድ እንድንሆን ወደ እግዚአብሔር ሞር እንድንቀን ድራይቭ አድርጎናልና 14 13 አመት ያለው ሞር በቃ በጣም ሲሪየስ የሆነ ፐርሰናል ሪሌሽንሺፕ ውስጥ ገብቻለሁና ያ ታይም ነው ምለው ለኔ አፌክት አደረገው ምለው ያ ታይም ነው እንጂ በጣም ያው ከድሮም ጀምሮ ቤተሰብ ውስጥ ጌታን እየሰማን አድገናል። ያ ነገር በጣም ጠቅሞናል። በጣም ስፔሻሊ አሁን ትልቅ የሆን ስንመጣ በራሳችን ነው ብዙ ጊዜ ቤተሰባችን ጋር እና በራሳችን ስንሆን ይሄ ኤምፕቲነስ የሚባለው ነገር ይመጣ ሪል ኦብቪስሊ ልክ 13 12 አመት ሲመጣ ሪል የሆነውን የዓለም ፌስ የምናደርግበት ጊዜ ነው። በቃ እናቶቻችን አባቶቻችን ማይረዱን በቃ ፌስ የምናደርግበት ጊዜ ነው። ፍሬምን አሚን ዓለም ምንድነች ስራ የሚለውን ነገር ዲስከቨር የምናደርግበት ትምህርት ያንዳንዱ ነገር በመድር ላይ ያለው ነገር በሙሉ ዲስከቨር የምናደርግበት ጊዜ ነው which is very confusing time ነው ለብዙዎቻችን እና at the same time ደግሞ ለመረጥነው ጥሩ መንገድ ለመረጥነው ጥሩ የሚያስኪድ መጥፎ ለመረጥነው ደግሞ በመጥፎ የሚያስኪድና ይሄ በጣም አንተ የተለወጥክበት ታይም ማለት በጣም very important እንዴት እግዚአብሔር እንደረዳ በጣም ምክንያቱ የሚለው መዝሙሩ በጣም ነው የሚያምረው። ቅድም እንደነገርኩት ማን ነው የሚያምረው ያልኩ እንዳላሳለቻቸው እንጂ ብትሰሙት በጣም ፒስፉል ነው። በጣም ነው ሊሪክሶቹ የሚያምሩት። ከሱ ከ21 አመት ልጅ የሚወጣ አይመስልም። ቃሎቹ ሊሪክሶቹ በጣም ፓወርፉል ናቸውና እስኪ ንገረን እንዴት ወጣ እንዴት አልበሙ ተሰራ? ቀደም የሆነ ነገር እየነገረኝ ነበር። ከድሜ የተነሳ ይመስለኛል አይደል ያ ነገር የተፈጠረው? እስኪ ንገረን። በጣም የኔ አልበም በጣም ረጅም ታሪክ አለው፣ ብዙ ቴስቲሞኒ ያለው። እንግዲህ በቻልኩት መጠን አሳጥሬ ለመናገር እሞክራለሁና ሲጀምር እኔ ቸርች ውስጥ ተዘማሪ ሆኜ አላደኩኝ። ቅርብ ጊዜ ነው መዘመር የጀመርኩትኝ። የዛሬ 4 አመት በፊት ነው መዘመር የጀመርኩትኝ። ድምጽ እንዳለኝ አላቅም ነበር። መዘመር እንደምችል የዝማሬው ጸጋ እንዳለኝ አላቅም ነበር። ያው ቸርች ውስጥ ሙዚቃ እንድማር ቸርች አመቻችታ ነበር ኪቦርድ እንድማር እና ኪቦርድ ተምሬ ቸርች ውስጥ ማገልገል ጀምሬ ነበር በዛ ታይም
ቸርች ኪቦርድ ጮት ነበር እንጂ አልዘምርም ነበር። ያ ዝማሬ ጸጋው አለኝ ብዬም አላውቅም ነበር አላስብም ነበርና አልበሜን መስራት ሲጀምር የጀመርኩበት ምክንያት ጊታር አገኝና ያን ጊታር ቤቴ ስጫወት ሶንጎች ይመጡልኛል መዝሙሮችና በጣም ፓወርፉል ናቸው እነዛ ሶንጎች እንዴ በጣም ጌታ የሆነ ነገር ውስጥ ያስቀምጣል ያልኩ እነዛን ሶንጎች መጻፍ ጀመርኩኝ እና ያ ሀቢት በጣም እኔ ውስጥ ያደገ መጣና ጧት ተነስቼ ጊታር ነው የምጫወተው መዘመር ነው የምፈልገው እና መዝሙር መጻፍ ነው ሁሌ ጧት እየተነሳው ያ ሀቢት ሞር በቃ ወደ ዝማሬው እንድጠጋ እንድዘምር ሶንግ እንድጽፍ አድርጎኛልና ያኔ ነው ሶንግ መጻፍ የጀመርኩት ቅርብ ጊዜ ዛሬ 4-5 አመት ማለት ነውና እነዛን ሶንጎች እየጻፍኩኝ ለምን ሪኮርድ አላደርግም ብዬ ጓደኞች ነበሩ ስቱዲዮ የጀመሩ እነሱ ራፌል የሚባሉ ጓደኞች አሉና እነሱ ጋር ሄጄ እነዚህ ሶንጎች ለመስራት ጀምራለሁ እና ያው ምንም ነገር ሲጀመር ፐርፌክት ባይሆንም ያዛጋ ይጀምራል ማለት ነው አልበሙ ዛጋ ይጀምራል እና አልበሙ መስራት ላይ ከምንም ነገር በላይ ራሴን ኮሚትድ ሆኜ ያገኘሁት ማለት በጣም በሲሪየስ ወስጄው በጣም በቃ እንደ ትልቅ ነገር ወስጄው አልበሙን በትልቅ ፕሮጀክት ጀመርኩ ማለት ነው ላይክ እና ያ አልበም እየሰራው ሪኮርድ እየተደረጉ ሶንጎቹ እየተቀናበሩ የተለያዩ ሙዚቀኞች ጋር እየሄድኩኝ የተለያዩ ስቱዲዮ እየሄድኩኝ ሶንጎቹን እንዲሰሩ ሪከርድ ይጀምራል እና አፍተር ኦል መጨረሻ ላይ ሪኮርዲንጉ ሁሉ ነገር አለቀ በመልበት ሰዓት ላይ ያው ማስተር የሚደረግበት ሚክስ የሚደረግበት ሰዓት ላይ ሌላ ስቱዲዮ ሚክስ ለማስደረግ ሲሄድ ግራይንድስቶን ሚውዚክ ስቱዲዮ ላይ ይባላል ያምሉ ሞል ላይ ይባላልና እሱ ጋር ለሚክስ ወስደዋለሁ እና ለሚክስ ወስጄው በቃ ደውልልሃለሁ ነገ ጠዋት ደውልልህና ያለው ነገር ነግራለሁ ይለኛል ከዛ በዛ በነጋታው ደወለልኝና ና ብሮኬ ስቱዲዮ እንገናኛለን በቃ ደስ ብሎኝ ሚክስ አድርጎታል ምናምን ብዬ ሄድኩኝ እና እዛ ቦታ ላይ ቁጭ አድርጎ ብሩኬ ሶንጎቹን ስሰማቸው ነበር በጣም ፓወርፉል የሆነ ነገር አለው እግዚአብሔር ጸጋ ሰጥቷል በጣም ነገር ግን የተሰራው ሪኮርዲንግ ጥሩ አይደለም ይሄ አልበም መውጣት አይችልም ይሄ አልበም ሚክስ መደረግ አይችልም ማስተርም አይደረግም ስለዚህ ይሄ አልበም ድጋሚ መሰራት አለበት አንተ እኮ በቃ አልበም ወጥቶ ምናምን ሌላ ዓለም ውስጥ ነኝና ኦሬዲ ፖስተሩን አሰርቼ ካሚንግሱን ፖስት አድርጌ በዚህ አጋጣሚ አድማጮችን በጣም ይቅርታ መጠየቅ ፈልጋለሁ ምክንያቱም ካሚንግሱን ከለጠፍኩ 2-3 አመት ይሆናልና በጣም ብዙ ሰው ነገር ከሄድ ነው የሚመጣው ምናምን እያሉ ነበር ማለት እና በጣም ጓደኞቼ ሁሉ ስሜ ቀይረው ካሚንግሱን ብለውኝ ነበርና በጣም ስለዚህ ሁለተኛው ስም ካሚንግሱን ነው በጣም ዲስከሬጂንግ ሞመንት ነበር at the same time ግን እግዚአብሔርንም ደግሞ ማምንበት ላይክ ለምን ነበር ግን እንደዛ አይወጣም ያለክ አንደኛ ትልቁ ምክንያት የተሰሩት ሪኮርዲንጎች የተሰሩት ስታንዳርዳቸው ላይክ በሆም ስቱዲዮ በሚባለው አይነት ሌቭል ነው እና የተጠቀምነው ኢንስትሩመንት ማይክ አገባቡ የተጠቀምነው ኢፌክት እነዚህ ነገሮች ላይክ ሌቭሉን በጠበቀ ፕሮፌሽናል በሆነው ያልነበረም የተቀዱትና በጣም አውርደውታል ሪኮርዲንጉን አውርደውታልና ድጋሚ ቢሰራ የበለጠ አሪፍ መሆን የሚችል ሶንግ ስለነበረ ያምሉ ዛጋ ነው ይሄ ሶንግ በጣም አቅም አለው ድጋሚ ሪኮርድ መደረግ አለበት የዛኔ ስንት አመት ነበር ያኔ 19 አመቴ ነበር ኦኬ እና ደግሞ እየነገርከኝ ነበር የድምጽ ትራንዚሽን ታይም ነበር አይደል በጣም ያው የጉርምስና ወቅት ነበርና ወይ አልቀጠነ ወይ አልወፈረ እና ድምጼ ቀጠነ ስቲዮፍራሎ ፈሲልና በጣም አስቸጋሪ ወቅት ነበር ድምጼን ለመቀዳት እና የድምጼም የተቀዳው ጥሩ አልነበረም ይሄ ሁሉ ነገር ድጋሚ መቀዳት አለበት አለኛም ብሎ ያው እኔም አውቅ ያለው የበለጠ መስራት እንደሚችል የበለጠ ማድረግ እንደምችል ስላወቀን ምንም እንኳን ያወጣሁት ወጪ ያው በዛ እድሜ ያን ሁሉ ገንዘብ አውጥቼ ያን ሁሉ ታይም ኢንቨስት አድርጌ
እዛ ጋር አልበም አይወጣም ሲባል ላይክ ዋትስ ኔክስት ታዲያ ምንድነው ማደርገው ሚል ዲስከሬጂንግ ሞመንት ነበር ግን at the same time ደግሞ በጣም ፒስ የሆነ ሰላም ይሰማኝ ነበር ልቤ ላይ እንደዛ ሲለኝ ያው ከእግዚአብሔር እንደሆነ አወኩ ከዛ ከሁለት ሳምንት በፊት ጸልዬ ነበር እግዚአብሔር ወይ ይሄ አልበም አቅቶኛል ላይክ እኔ በራሴ ተሯሩጬ ጥሩ ሚውዚሻኖችን ለማግኘት ጥሩ ሪኮርዲንግ ለማግኘት በጣም ተሯሩጬ ላይክ the best የሚባለው ላገኝ አልቻልኩምና አንተው ራስህ ፕሮዲዩስ አድርገኝ ሚል ሲሪየስ የሆነ ጸሎት ጸለይኩ ከዛ በኋላ ነው እግዚአብሔር ፕሮዲዩስ አርከኝ ስትለው ጭራሽ እንዳይወጣው ነው ማለት ነው ስለዚህ ፒስፉል ያው ስለጸለይኩበት በጣም ፒስፉል የሆነ ስሜት ነበር የተሰማኝ ኦኬ ያምሉሽ በጣም ይሁን አልኩኝ እሱም በቃ እኔ በተቻለኝ መጠን ሰፖርት አደርጋለሁ አለኝ ከዛው በዛው ቀን እስቲ አንደኛው ሶንግ እስቲ በጊታር ዘምርልኝ አለኝ በጊታር ዘምርለት በጣም ወደደው ይሄን ሶንግ እንደውም እንጀምረዋለን ብሎ ሪኮርዲንጉን ያን ቀን ጀመርን ማለት ነውና ሁሉ ጊዜ ስንገናኝ እየጸለይን መስራት ጀመረ ላይክ ፕሬይ ያደረገን ሪከርድ ማድረግ ጀመርን እና በጣም የሚገርም ትራንዚሽን ሚውዚካሊ ሳውንድ ዋይዝ vocal wise በጣም የሚገርም ለውጥ የሚገርም ትራንዚሽን እየሆነ the last 2 years እሱን እየሰራን አልበሙን ድጋሚ መስራት ጀመርን ማለት ነው እና በጣም በዛ ታይም ውስጥ እግዚአብሔር በብዙ ነገር ረዳኝ ብዙ ነገር ሆነ በጣም አልበሙ የተሻለ ላይክ ፕሮፌሽናል ሪኮርዲንግ ሌቭል ጋር የሚገናኝ አይነት በጣም አይቹል ላይ ነው ገዝቼ እንደውም የሰማሁትና is beautiful amazing አንድ መዝሙር እንጋበዝ አንድ በጣም የሚያማምሩ እንደውም ከሰማችሁ አሁን እንደዚህ ስዘምር ተሰማ በጣም ያምራል ላይቭ ማለት ነው በጣም የሚገርም ነው ስለ ድምጽም ተነግረናል በኋላሽ ስለዚህ ዘምርልንና ድምጽን በደንብ ለተመልካቾቻችን ያልሰሙ ሰምተው እግዚአብሔርንም ሴም ታይም ያመሰግናሉና አንድ መዝሙር በአንተ ምርጫ ከዛ በእኔ ምርጫ የሚቀጥለው ነው በእኔ ምርጫ ላይ የምወደው ነው ዘምርልናል ያኔ ገና በለጋነት ኑሮ ደርሰባት ታወጣኝ ከጨለማው ጉዞ እንዴት እሆን ነበር ያኔ ለብቻዬ ግን ሁሉን አለፍኩት ካንተ ጋር ሆኜ አይቼሃለሁ ከጎኔ ነበር አይቼሃለሁ ስትረዳኝ ከጎኔ ሆነ ስታግዘኝ ከፊቴ ሆነ ስትመራኝ ስወድቅ ቀድመህ ስታነሳኝ አይቼሃለሁ ስትረዳኝ ከጎኔ ሆነ ስታግዘኝ ከፊቴ ሆነ ስትመራኝ ስወድቅ ቀድመህ ስታነሳኝ የቅርብ ምለው ካጠገቤ ርቆ ቀኑ ጨልሞብኝ ሁኔታውም ከብዶ አንተ ግን በሁሉ ብርታት ሆነኸኛል እንባዬን አብሰህ እጆቼን ይዘሃል አይቼሃለሁ ከጎኔ ነበር አይቼሃለሁ ስትረዳኝ ከጎኔ ሆነ ስታግዘኝ ከፊቴ ሆነ ስትመራኝ ስወድቅ ቀድመህ ስታነሳኝ አይቼሃለሁ ስትረዳኝ ከጎኔ ሆነ ስታግዘኝ ከፊቴ ሆነ ስትመራኝ ስወድቅ ቀድመህ ስታነሳኝ አይቼሃለሁ አይቼሃለሁ አይቼሃለሁ
ጌታ ስወድ ስታነሳኝ ከፊት ስትመራኝ አይቼሃለው ጌታ አይቼሃለው 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 ጌታ ስወድ ስታነሳኝ ከፊት ስትመራኝ አይቼሃለው ጌታ አይቼሃለው 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 ጌታ ስወድ ስታነሳኝ ከፊት ስትመራኝ አይቼሃለው ጌታ አይቼሃለው ስትረዳኝ ከጎኔ ሆነ ስታግዘኝ ከፊቴ ሆነ ስትመራኝ ስወድቅ ቀድመህ ስታነሳኝ እግዚአብሔር ይባረክ። ዩሲ እግዚአብሔር በጣም ሪዝን አለው እና በህይወታችን ባለፍንበት ሁሉ ዳስዋይ ለክብሩ ምስጋና እንድንሆን ተፈጠረን። ኢናው ላይፍ በመናልፍበት ሁሉ ዝማሬን ይዘንለት ስንመጣ ዳስዋት ሂሞንት እኮ በአንደበታችን ላይ ምስጋናን ማስቀመጥ ሁሉን ነገር ለመልካም ሰርቶ ምስጋናን በአንደበታችን ላይ ማስቀመጥ ደስ አይልም? በቃ ይሄ የመጨረሻ የነገሮቻችን ሁሉ መጨረሻ የስትራግሎች የችግሮች ሁሉ መጨረሻ ምስጋና ናቸው። ደስ አይልም? ዝማሬ ናቸው። ቢዩቲፉል እግዚአብሔር ይባርክ። አሜን። አምብለስድ በጣም እርግጠኛ ነኝ ብዙዎቻችሁ የሆነ አድቨርት እያደረኩ የሆነ ንግድ እየሰራው አይደለም፣ ሆነስትሊ እየሰራና አይደለምና ግን ለክብር ምስጋና የሚሆንን ዝማሬ በወንድሜ ውስጥ ስለጨመረ አብራችሁ እግዚአብሔር ማመስገን የምትፈልጉ ፕሊስ ይሄንን መዝሙር ገዝታችሁ እግዚአብሔርን ብታመልኩ አብረው ቢያመልኩ አብረን ብናመልክ በጣም ደስ ይለኛል። ጌታ ይባረክ። ቅድም ብሮክ የሆነ ነገር እያለኝ ነበርና ሰዎች የሚያውቁት ብዙ ጊዜ ኢቭን ቤተክርስቲያን ውስጥ በሙዚቃ አይደል ኪቦርድ ምናምን ስትመታ ነውና አሁን በዝማሬ ስትመጣ መቀበሉ ልከበዳችሁ እያልከኝ ነበርና እስኪ ንገረን ስለዛ። ያ እንዳልኩሽ እኔ የምታወቀው በሙዚቃ በመጫወት ሙዚቃ በመስራት ነውና እንዴ ብሩክ ይዘምራል እንዴ ብሩክ ትዘምራለህ እንዴ የሚለኝ ሰው በተለይ ደግሞ የሚያቀኝ ቸርች አካባቢ ያለ ሰው እንደዚህ አይነት አጋጣሚ ያጋጥሞኛልና ልክ ነው። ግን የሚገርመው ነገር ልክ ድምጼን ከሰሙ በኋላ ዝማሬን ከሰሙ በኋላ በጣም በቃ እግዚአብሔር አብዝቶ ይባርክ በጣም ቴንክ ዩ ድምጽ በጣም ደስ ይላል ይሉኛል በጣም እና ሚራክል ነው ለኔም ሚራክል ነው። እንደዚህ ይሆናል ድምጼ እንደዚህ ዘምራለሁ ብዬ አስቤም አላቅም ማንም ሰውም ብሎኝም አያቅም እና ሚራክል እግዚአብሔር የሰራ ነው። እና ቅድም ሼር ሳረግሽ ነበር የሆነ ታይም ነበር የምር ፐርሰናሊ እግዚአብሔር ጋር የጸለይኩበት እግዚአብሔር ወይ እኔ ጥሩ ድምጽ ያስፈልገኛል መዘመር ፈልጋለሁና እባክህ ጌታዬ ጥሩ ድምጽ ስጠኝ ብዬ የጸለይኩበት ጊዜ ነበርና ሪሊ ያደረገው እግዚአብሔር ነው ሚራክል ነው ያደረገው። እና በጣም በትንሽ ጊዜ ውስጥ ፕሮፌሽናል የሆነ ሌቭል ውስጥ እንደገባ እግዚአብሔር ረድቶኛል እና ይሄ ሁሉ ከእግዚአብሔር ነው የሆነው። አሜን። ቀደም ያልከኝ አንድ ቃል ተዛለኝና እናንተ ገንዘቤ ናችሁ አለና እኔ ቦታ ሄደ የሚመነዘረን ከፈለገ እግዚአብሔር ዘማሪ ማድረግ ይችላል፣ ከፈለገ ነብይ ማድረግ ይችላል፣ ከፈለገ በሚያስፈልግ ጊዜ የሚያስፈልግን ነገር በውስጣችን የሚያስቀምጥ ደስ አይልም? እነን ወይን ደግሞ ከእግዚአብሔር የመጣ ነገር ሲሆን ደግሞ is perfect like because ከእግዚአብሔር ዘንድ ጎድሎ የሆነ ሚስተካከል ነገር የለው ፐርፌክት ነገር ነው አምጥቶ የሚሰጥ ዲቨሎፕ ማድረግ ያንተ ፋንታ ቢሆንም ማለት ነውና እግዚአብሔር ይመስገን። ስለዚህ that's why ዶሜን የሚያደርገው that's why ዩኒክ የሆነው ማለት ነውና መዝሙሮችን ስሰማ ቅድም ስለው እንደነበር ዳያቶኒክ ናቸውና ዳያቶኒክ ናቸው ነው አብሸኛ አትወድም እንዴ ቲክታክ ምናምን
በርግጥ ችክችክታ አለው ሰብቻለሁ ግን it's typical one አዎ ላይክ በጣም የሀገሬን ሙዚቃ ወዳለው ቸርች ውስጥም ያለውን ሙዚቃ በጣም ወዳለው እና እንደምወድም ያው አልበሜ ላይ በደንብ ያሳያልና የሆነ ታይም ላይ ኢንተርናሽናል ኢቫንጀሊካል ቸርች አይኢሲ የሚባል ወደ ሳር ቤት አካባቢ ለሆነ ታይም ጊታር በመጫወት አገለግል ነበርና ያ ነገር ኢንፍሉዌንስ አድርጎኛል ላይክ ከፈረንጆች ጋር ነው የምንሰራው ከፈረንጆች ጋር ነው ላይክ እንግሊዘኛ ሶንጎች ናቸው የምንዘምረው የምንጫወተውና ያ ነገር በጣም ኢንፍሉዌንስ አደረገኝ ሞደርን ይሄ ፎሬን የሆነው ሚውዚክ ውስጥ እንድገባ በጣም ምንድነው አድርጎኛልና ያ አፌክት አለውና አልበሜ ላይ ላይክ እንግሊዘኛ አይነት ሶንግ ሳውንድ የሚያደርግ ነገር አለው at the same time ደግሞ ኢትዮጵያዊ የሆነ ነገር ሳውንድ የሚያደርግ ነገር አለውና በተቻለኝ መጠን ሁለቱንም ሳውንድ የሚያደርግ አሪፍ ነገር ለመስራት ሞክሬያለሁ መኖሪያዬ የሚለው መዝሙር አለ ወሎ ነገር ከእንደገና ደግሞ ድነናል የሚለው በማሲንቆ አድርገን ለመስራት ሞክረናልና ያው በጣም ኢትዮጵያዊ ባላደርገውም በተቻለኝ ነገር ሞክሬያለሁ I think I mean የኛ ባህል በጣም ሪች ነው በሙዚቃ እና እንደውም አንዴ ፈረንሳይ ያለው አንድ ሮቤል የሚባል ጊታር የሚያስተምረኝ ኬንያዊ ነው ነበር እና በቃ ዲያቶኒክ መማር ፈልጋለሁ ምናምን አልኩት ሻለኝ ማለት ከዛ በቃ ሞከርና ምናምን በኋላ የሙዚቃ እሱ የኢትዮጵያ ሙዚቃ አንድ ያመጣው ፓክ ነው ቤት ውስጥ እንደዚህ ከዚህ ራስታ ስለሆነ ለየራስታ ሃይማኖት ተከታይ ነገር ነውና በቃ ስለ ኢትዮጵያ እኔ ከኔ በላይ ያውቃል እና እስኪ አንድ ነገር ላሰማሽ ሲለው ሄድና ነገር ላሰማሽ ያለ ከፈተው ማለት ነው ሲከፍተው እንዴት ያው ራሱ የኢትዮጵያ ሙዚቃ ሞደርናይዝ አድርጎ ነው የተጫወተው እንደውም ምን ነበር ባቲ ነበር it was so beautiful እና he said you know what አለኝ ማለት ነው አሁን ለምሳሌ እናንተ ዲያቶኒክ ብትሰሪ ዲያቶኒክ በጣም አብሮ ያደገ ቋንቋችሁ የሆነ ማአስፈል በጣም ኤክሴል ያደረጋሉ ለዚህ አንቺ አትሰሚ በፈለገ አይነት ሁኔታ ግን ያገርሽ ሙዚቃ ብትሰሚ is unique በጣም ቢዩቲፉል ስለሆነ ማንንም ሊሰማው የሚችል ነው ማንኛውም ሰው ውስጥ ጆሮ ውስጥ ሊገባ የሚችል ነውና ለምንድነው እንደውም ብሎ መከረኝና እንደውም አንዳንዴ ሳስበው ለምንድነው ግን ሞደርናይዝ አድርገን መጫወት እንችላለን እንደውም ሞደርን ሲሆን በጣም ያምራል በጣም እንደውም ሀና ይሰራችሁ አለ አይደል ዴቪድ በትንሹና በጣም ያምራል ሞደርናይዝ ተደርጎ ቢሰራ እኔ ሰጀስት አደርጋለሁ እኔ ያስባለሁ በጣም ሶንጎቹ ላይ ገብተን የሰሯቸውን ሜሎዲዎች ብናወጣቸውና በደንብ እንሰማቸው አብዛኞቹ ፔንታቶኒክ ኪ ላይ ነው ያሉት ማለት 4 እና 7ን አይረግጡም ግን ሞር ላይክ የሚውዚኩን ዳያቶኒክ ማለት 7 ድምጽ ያለው ማለት ነውና እኔ የሰራቸው ሜሎዲዎች አብዛኞቹ ላይ አውቄስ 5 ድምጾች ነው ያሉት ፔንታቶኒክ የሚባለው ስኬል ውስጥ ነው ያለው ግን the way I sing it እና the way music produce የተደረገበት እንትን ሞደርን ሚውዚክ እንዲሆን አስመስሎታል አድርጎታልና ግን መዝሙሮቹ ኪዩ ያለው ፔንታቶኒክ ውስጥ ነውና በጣም ይሄ ፔንታቶኒክ የሚባለው ስኬል ወይም የሀገርኛ እኛ ሀገር ምን ተጠቀምበት ሞር ስኬል እሱ ስኬል በጣም የሚያምርና ልዩ ዩኒክ የሆነ ነገር even ፔንታ ሳይደረግ በፉል ስኬል ቢዘመርኩ ላይክ ሙዚቃው ቢሰራ አሁን ትዝታ በሚባለው በጣም ነው የሚያምር በጣም እኔ በጣም ፐርሰናሊ ወዳለሁ በተለይ ደግሞ እንደዚህ በጃዝ የሚሰሩ አሉ እና ዳዊት በጣም በቃ ያምራል ወይ እነሱ በጣም አሪፍ አድርገው ነው ያዚህ ነገር ላይ ራሱ ታተኩሩ is nice yes definitely because rich ነውና ላይክ ማንኛውም የሆነ ውስጥ የሚገባ ነገር ነው ያ ሙዚቃውና ያ ሶ ያሬድ ትምህርት ቤት እየተማርክ አዎ ያሬድ የ3ኛ ዓመት ትራምፔት ተማሪ ነው ያ ትራምፔት ጊታር እንግዲህ ጊታር አልደረሰም ከዛ በኋላ ነው ዲስከቨር ያደረገው እንዴት ነው ራሳችሁ መርጠው ነው የሚያስገባችሁ ምንድነው እኔ ያው ኖርማሊ ጊታር ነው መጫወት የጀመርኩት ከዩኒቨርሲቲም ከመግባቴ በፊትና ስገባ ግን ልጆች ያው ጥሩ ውጤት ያመጡ የፈለጡ ልጆች አሉና እነሱ ጊታሩን ኪቦርዱን ደረሳቸው ጥሩ ውጤት ቀደም ብለው ያመጡት እኔ ደግሞ የነበረኝ ኦፕሽን ትራምፔት ቫዮሊን ክላርኔት እንደዚህ ቼሎ
እነዚህ መሳሪያዎች ላይ ነበር እኔ ትራምፔትን መረጥኩ ማለት ነው። በጣም ልዩ መሳሪያ ነው። በጣም አሪፍ መሳሪያ ነው። በተለይ መጫወት በደንብ ትችላለህ እሱ? ያው በጣም ባይባልም እየቻልኩ ነው። 3ኛ ዓመት ደርሻለሁ። ሞክራለሁ። በጣም እኔ ስትራግል ማድረገው ሞር እንትን ይፈልጋል፣ ኤነርጂ ይፈልጋል፣ ትንፋሽ ይፈልጋልና እሱ ላይ ነው ስትራግል በላ ማድረግ ያ እና እንግዲህ ወደፊት ደግሞ በጃዙ በትራምፔት ለመጫወት አስባለሁ ወደፊት ማለት ነው። በጣም ትራምፔት ነው እዚህ ጋር እንጫወት እናረጋለን። ስለዚህ መቼ ነው ግራጁዌት የምታደርገው? አሁን 2 ዓመት ይቀረኛል ማለት ነው። 5 ዓመት ፕሮግራም ነው፣ ዲግሪ ፕሮግራም። በጣም ብዙ ነው ግን በጣም ደስ ይላል። ሚውዚክ ስለላ ሚውዚክ በጣም ውስጥ ያለ ነገር ስለሆነ ደግሞ በጣም እንግዲህ ወደ መጨረሻችን እየመጣን ነው። በዚህ እድሜ ግን ቀይቱ ያንግ አናውት ጌታን ማገልገል ይብን ገና አልበምን ስታስበው ራሱ you already into it እና ገና ያንግ ብያስባለሁ 16 እና 17 እዛ ውስጥና ጌታን ማገልገል በዚህ እድሜ ምን ይሰማል? በጣም ትልቅ እድለኝነት ነው። እግዚአብሔርን ማገልገል በጣም እድለኝነት ነው። just ይሄን እድል አግኝቶ እግዚአብሔርን ስም መጥራት እግዚአብሔር ያደረገልሽን ነገር ማውራት ማለት በጣም እድለኝነት ነው። ከዛ ባለፈ ደግሞ በዚህ በጉብዝናሽ ወራት በዚህ በወጣትነትሽ እግዚአብሔርን መዘመር ስለ እግዚአብሔር ማውራት በጣም እድለኝነት ነው። ምክንያቱም ያው በዚህ ኤጅ ብዙ መዘምሪለት ነገር አለ፣ ብዙ ልታወሪ የምትችው ነገር አለ። ግን እግዚአብሔር ምሕረቱና ጸጋውን አብዝቶልሽ ስለሱ ፍቅር ስታወሪ፣ ስለሱ ምሕረት ስታወሪ፣ በቃ ስለሱ ጥበቃ ስታወሪ፣ ስለ ማንነቱ ስታወሪ በጣም እድለኝነት ነው በዚህ እድሜና በዚሁ አጋጣሚ ላይ ወጣቶችን ኢንካሬጅ ማድረግ እፈልጋለሁ። በጣም በቃ ይሄን ታይማችሁን ተጠቀሙበት። ይሄን ታይማችሁን እግዚአብሔር ላይ ኢንቨስት አድርጉ። አትከስሩም። በጣም መልካም ፍሬ ታጭዳላችሁ እና በጣም ለኔ እድለኝነት ነው በዚህ እድሜ ጌታን ማገልገል ማለት ነው። with fully passion በሆነ ጊዜ ጉልበት ኃይለኛ በሆነ ጊዜ እንደዚህ በምታምርበት ጊዜ ኃይለ ባልደከመበት ጊዜ እንዴት ደስ ይላል። ደግሞ ሪዋርዱ በጣም ደስ የሚለው አንደኛ you don't disrespect yourself. by the way እኮ ዓለም ላይ ያሉ ነገሮች እኮ ራሳችንን ዲስሪስፔክት የሚያደርጉ ራሳችን እንድንጣላ ነው የሚያደርጉ። ራሳችን እንድንጣላ ያንደኛውን ነገር ደግሞ እንድናከብር እግዚአብሔር ጋር ስትመጣ ደግሞ ራሳችን እግዚአብሔርን በማክበር ራሳችን እንድናከብር ነው የሚያደርገን። አሜዚንግሊና ይሄ እድሜ ለእግዚአብሔር በጣም ያስፈልገዋል። ደግሞ በቃ የሆነ ብንሰጠው ሪግሬት የምናደርግበት አይደለም። በጣም አሜዚንግ። ጌታ ይባረክ። በጣም ዩ ሶ ላኪ። አሁን ወደ መጨረሻችን ይሄድን ተመልካቾቻችን። ስለዚህ አንድ መዝሙር ተስፋ የሚለው በጊታር መዘመር ይችላል? yes ስለዚህ ተስፋ በጣም ነው የምወደውና ጣጣቱ ላይ የተነሳው ሰማዋለሁ። ተስፋ da 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 hu 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 ተስፋ አልቆርጥም እግዚአብሔር አለኝ የሚደግፈኝ ዛሬን ያቆመኝ በጨለማ ብሄድ እሱ ብርሃኔ ነው። ጠላቴ ሆይ ስማ ብወድቅ እነሳለሁ። ተስፋዬ እግዚአብሔር ነው። ተስፋዬ እግዚአብሔር ነው። ተስፋዬ እግዚአብሔር ነው። እግዚአብሔር ነው። ተስፋዬ እግዚአብሔር ነው። ተስፋዬ እግዚአብሔር ነው። ተስፋዬ እግዚአብሔር ነው። እግዚአብሔር ነው። ኃይልን በሚሰጠኝ ሁሉን እችላለሁ። አቅሜም ጉልበቴም ኢየሱስ ብቻ ነው። ስጋ እጅግ ቢደክምም ጸጋው ግን በቂ ነው። ፈጽሞ አልፈራም ጌታ ከኔ ጋር ነው። ተስፋዬ እግዚአብሔር ነው።
ተስፋዬ እግዚአብሔር ነው ተስፋዬ እግዚአብሔር ነው እግዚአብሔር ነው ተስፋዬ እግዚአብሔር ነው ተስፋዬ እግዚአብሔር ነው ተስፋዬ እግዚአብሔር ነው እግዚአብሔር ነው የኋላዬን ትቼ የፊቴን ይዛለው ዳግመኛ እንደ ንስር ኃይሌን አድሳለው የኋላዬን ትቼ የፊቴን ይዛለው ዳግመኛ እንደ ንስር ኃይሌን አድሳለው ተስፋዬ እግዚአብሔር ነው 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 እግዚአብሔር ነው ተስፋዬ እግዚአብሔር ነው ተስፋዬ እግዚአብሔር ነው ተስፋዬ እግዚአብሔር ነው እግዚአብሔር ነው አሜን I love that song በጣም እግዚአብሔር ይባርክ በጣም እንደዚህ ሲሰማ ራሱ በጣም ነው የሚያምረው like የሆነ በጊታር ምናምን እግዚአብሔር ይባርክ አሜን you've got the grace seriously በጣም የሚገርም እግዚአብሔር ጸጋ አለ እግዚአብሔር ይባርክ አሜን በመጨረሻ አንድ ጥያቄ እንደው ብጠይቅህ ማለት ነው you young አይደል በጣም young እያልኩ አስቸገርኳችሁ ይቅርታ በጣም ልጅ ነህና እንደው በዚህ እድሜ ምን ቻሌንጅ ለአንድ ለወጣት አገልግሎት አንተ እድሜ ላለ ምንድነው በጣም ትልቁ ቻሌንጅ ብለህ ታስባለህ? በዚህ በወጣትነት ጊዜ በጣም ብዙ ቻሌንጅ አለ ብዙ ቾይስ ያለበት ሰዓት ነው በተለይ አሁን ያለንበት ታይም ብዙ ቾይስ አለ ብዙ መምረጥ የምንችለው ነገር አለና ትልቁ ቻሌንጅ እነዛን ነገሮች ትቶ ራስን ለእግዚአብሔር ነገር ኮሚትድ ማድረግ ትልቁ ቻሌንጅ ይመስለኛል ለዛ ነው ብዙ ወጣቶች ላይክ ቸርች ላይ ሰርቭ ሲያደርጉ ማናያቸው ለዛ ይመስለኛል ከባድ ነው ብዙ ቾይስ አለ ብዙ ደስ የሚል ነገር ውጭ አለና ያንን ነገር ትቶ ላይክ ራስን ለእግዚአብሔር ነገር ኮሚትድ ማድረግ በጣም ከባድ ይመስለኛልና ነገር ግን ከእግዚአብሔር ጸጋ ይቻላል በእግዚአብሔር ጸጋ የማይቻል ነገር የለምና ምንም ቻሌንጅ እንኳን ቢኖር በጣም በዚህ ታይም እግዚአብሔርን ሰርቭ ማድረግ እንችላለን ለእግዚአብሔር መኖር እንችላለንና ይቻላል የማይቻል ነገር የለምና ያ ሁሉ ውጭ ያለው ኢንተርቴይንመንት ውጭ ያለው ፋን ከጓደኞች ጋር ሄንግ አውት ማድረግ ሮንግ ሆኖ ሳይሆን ያለው ላይክ በተቃራኒም ጾታ ያለው ቻሌንጅ ያ ሁሉ ነገር just ጊዜያዊ ነው አሁን ፈና አድርገ ነው በኋላ ላይ ምናጣው ነገር ስለሆነ ራሳችንን ለእግዚአብሔር ነገር ኮሚትድ ማድረግ ለእግዚአብሔር ነገር መኖር ይሻላል ብዬ እኔ የራሴን ሰጀስትን አድቫይስ አደርጋለሁ ግን ማይቻል ነገር የለም በእግዚአብሔር ጸጋ ማይቻል ነገር አለ የእግዚአብሔር ጸጋ ይረዳናል አሜን just focus ማድረግ to focus to be committed especially በዚህ እድሜ ቻሌንጂንግ ነው ግን ደግሞ በጣም ፍሩትፉል ያደርጋል በጣም there are many things ፎከሳችንን የሚወስዱ ግን አንድ ነገር ላይ ፎከስ ብናደርግ especially እግዚአብሔር ላይ ፎከስ ብናደርግ ይሄ እድሜ ብዙ ሰው ብዙ ሰይጣንም የሚፈልገው እግዚአብሔር የሚፈልገው ነገር ስለሆነ I think commitment እና ፎከስ ማድረግ ይመስለኛል የሚከብደን በዚህ እድሜያችን ላይ እና እግዚአብሔር ግን as you said እግዚአብሔር ጸጋ ይረዳናል እግዚአብሔር ጸጋ ይረዳናል በጣም ደግሞ it will make our life beautiful መጨረሻ ላይ ስንል oh my god you know what እግዚአብሔር ወይኔ እንደው regret ሁሉ እናደርጋለን በጣም ደስ ሲል የእግዚአብሔር ነገር በጣም ነው የሚገርመውና ይሄን እድሜ ብዙ ነገር ይፈልጋል
ከምንም ጊዜ ከማንኛውም የበለጠ ግን የሚበልጥ የሚያስፈልገውና የሚፈልገው አለ እና ደግሞ ብንሰጠው የማናፍርበት አለ። ሃሌሉያ። እያንዳንዱ ያደረግናት ነገር በሱ ዘንድ የተመዘገበች የተቆጠረች ነች። ሪዋርድ አላት፣ ክፍያ አላት። እግዚአብሔር ሲያወራርድ አንድ ደቂቃ እንኳን አያልፍም። በጣም ጎበዝ ሂሳብ ሰራተኛ ነው እግዚአብሔር። ሲከፍለንም እንደዛው እግዚአብሔር ይባርክ። የዘራውን ያው መልካም ነገር ያጭደዋል። በጣም በዚህ በወጣትነት መልካም ነገር ታይማችንን እግዚአብሔር ላይ ቅድም እንዳልኩት ኢንቨስት ብናደርግ መልካም ፍሬ እናጭዳለን። እግዚአብሔር መልካም ነገር ፊውቸራችን ላይ ያደርጋልና በዚህ ታይም ራሳችንን ለእግዚአብሔር መስጠት አለብን ብዬ አስባለሁ። አሜን። we proud እንሆናለን because እግዚአብሔርን ስናመልክ ራሳችንን ሪስፔክት እያደረግን ነው። ሪስፔክት ራሳችንን የሚያደርግ ነገር ውስጥ አንገባም። አንዳንዴ የወጣቶች ትልቁ አሁን ቻሌንጅ ብዬ ማስበው ሰልፍ ስቲም የሚባለው ነገር አለ እና በራስ መተማመን ራስን መውደድ የሚባለው ላይ ብዙዎቻችን ዊክ ስለሆንን በቃ በተቻለን አቅም ይሄን ነገር ከቨር አፕ ለማድረግ ነው ብዙ ነገር ውስጥ የምንገባው። በክርስቶስ ያለን ማንነት ለማወቅ መጀመሪያ እግዚአብሔር ማወቅ ይጠበቅብናል። ልክ ያንን ያወቅን ቀን በቃ ምንም ነገር ሼክ አያደርገው። ዊኖ በምን ጊዜ ምን እንደሚሆን በህይወታችን እናውቃለን። ማን እንደሚመጣ ማን እንደሚሄድ እናውቃለን። ምን ማድረግ እንዳለብን እናውቃለን። ከዛ በኋላ ምንም ሊያናውጠን የሚችል ነገር የለም። የእግዚአብሔር መንግስት ይሄ ነው። ምንም ለእግዚአብሔር ሌላ የምናተርፍለት ነገር የለም። ትርፉ ለኛ ነው። እግዚአብሔር ይባረክ። አሁን ይሄንን ሲዲ የት ማግኘት ይችላል? የተለያየ ሀገር የሚኖሩ ወጣቶች ይህንን ፕሮግራም እየተመለከቱ በጣም እርግጠኛ ነኝ ይሄን መዝሙር ሲሰሙ አሁን የዘመርከው ሁሉ ማግኘት ይፈልጋልና የት ማግኘት ይችላሉ? ወርልድ ዋይድ ኦንላይን ላይ ይሸጣል። አይቱንስ ላይ፣ አማዞን ላይ፣ ስፖቲፋይ ላይ፣ አማዞን ላይ ሁሉም ኦንላይን ሳይት ላይ ይሸጣል። ኦንላይን ሾፕ ላይ አለና ማንም ሰው ማግኘት ይችላል። ኢቭን አይቱንስ የሌለው ሰው አማዞን ላይ ማግኘት ይችላል። እነዚህ ሚውዚክ መግዛት የሚቻልባቸው ሳይቶች ላይ ሁሉ ማግኘት ይቻላል። እንዴት ይሄን ሁሉ ነገር አለታል? because ኢትዮጵያ ውስጥ ላለ ሰው በጣም ከባድ ነው ያስባሉ። ሌሎች እንዲፈልጉ ስለሚችሉ እንዴት አደረገ? ያው የሚከብድ ይመስላል እንጂ ቀላል ነው ነገሩ። ትልቁ ነገር የሚያስፈልገው የውጭ አካውንት ነው፣ ባንክ አካውንት ያስፈልጋልና እኔ ውጭ ሰው ባለ ባንክ አካውንት ውስጥ ነው እና ያወጣሁትኝ ያ ክሬዲት ካርድ ነምበር ያለው ሰው ማንም ሰው ማውጣት ይችላል። ያሱ ኢትዮጵያ ውስጥ ይከብዳል ብዬ እኔ የለኝም የውጭ አካውንት፣ ግን ውጭ ያለ ሰው ስላለ በሱ አካውንት ነው ያወጣሁት እና በጣም ደግሞ ሁሉም ሰው እንዲያገኘው አሪፍ ኦፖርቹኒቲ ነው። ውጭ ዓለም ላይ ያሉ ሰዎች ማግኘት ይችላሉ። በጣም አይ ቲንክ ኢትዮጵያ ውስጥ ላለ ትልቁ አሁን ቻሌንጅ ይሄን ይመስለኛል። በጣም ትልቅ ቻሌንጅ ነው። ቶሎ ኮፒራይቱ ይሄድና ሳይገዛ እንትን ይላል። በጣም ትልቅ ቻሌንጅ አለ። ያው በዚህ አጋጣሚ ወጣቱም ደግሞ ሲዲ በመግዛት ሶንጉን ኦሪጂናል በመግዛት ዘማሪዎችን ሰፖርት ማድረግ ይችላልና በፍላሽ አትቀበሉ። የበለጠ ሞር ነገር እንድንሰራ እኛንም ሰፖርት እንድታረጉ ኮፒራይት ላይ በጣም እዚህ ላይ ነገር ላይ መስራት አለብን። እስኪ ቆይ እንሰራለንና እውነት ነው። በጣም ታይማችሁን፣ ገንዘባችሁን፣ ማአት ነገራችሁን ኢንቨስት አድርጋችሁ at the end በጣም እኔ በጣም ያሳዝነኛል ይሄ ነገር። ግን እኮ ማለት ነው ችግሩ ምን እንደሆነ ታውቃለህ? ኢትዮጵያ ውስጥ አሁን እኛ አንዳንዴ ማግኘት ማልችል ከሆነ ባይቱን ማላገኝ ከሆነ በሲዲ ማላገኝ ከሆነ አንዳንዴ ከሰው በዋትስአፕ የምቀበልበት ጊዜ ያለ because ምንም አይነት አማራጭ የለም። ሲዲውን ካላገኘን መስማ ስለዚህ ሲዲውን እስኪመጣ ማንጠብቅበትም ጊዜ አለና ከአቅራቦቱም አንፃር ይመስለኛል ብዙ ሰው እንደዛ የሚያደርገውና ግን በተቻለና አቅም ኮንሺየሱን እንግዛ። ብዙ ደግሞ ውድ አይደለም ብዬ አስባለሁ። በጣም እና ሲዲውን ደግሞ እዚህ ሀገር ላለ ሰው ሲዲውን መዝሙር ቤቶች የተወሰኑ መዝሙር ቤቶች ማግኘት ይችላል። ቦሌ አካባቢ መዝሙር ቤቶች አሉ፣ እዛ ማግኘት ይችላሉ። ዋናው ደግሞ አከፋፋይ ኬሮን መዝሙር ቤት ነው፣ መርካቶ አውቶቡስ ተራ፣ እዛ ማግኘት ይቻላል። በቃ ሰማችኋል ተመልካቾቻችን። እዛ እየሮጣችሁ ሳያልቅባችሁ ብዙ ማለት ነው። እርግጠኛ ነኝ ከዚህ በኋላ ብዙ ሰው እንደሚፈልገውና እንግዲህ ወደ መጨረሻችን እየተቃረብን ስለሆነ ምን እንጠብቅ ካንተ? በጣም ብዙ አሪፍ ነገር አለ ብዬ አስባለሁ፣ ከፊቴ አምናለሁና ኦልሬዲ ሰከንድ ፕሮጀክቲን ጀምሬያለሁ። ያው ስቱዲዮ ውስጥ መቀዳት ባይጀምርም ሶንጎቹን አሬንጅ እያደረኩ ነውና
በጣም ደግሞ በተሻለ ሁኔታ በጣም ፕሮፌሽናል በሆነ ወይ አሪፍ ሚውዚክ በጣም በአሪፍ ሁኔታ ለመስራት ተነስቻለሁ ጀምሬያለሁ። የተለያዩ ኮንሰርቶች ይኖራሉ ትላልቅ ኮንሰርቶች አስባለሁ እና አሪፍ ነገር ከፊት አለ መልካም ነገር ይሆናል። አሜን። እንግዲህ ያው የወጣቶች ህብረት ደግሞ እሱን ለማበረታታት ከጸጋው መካፈል ጋብዙት ያላችሁበት ቦታ ከጸጋው ተካፋይ ሆኑና እግዚአብሔር ባንተ ውስጥ ያስቀመጠው ጸጋ መውጣት ስላለበት ብትጋብዙት ተጠቀሙበታላችሁ ብለን እናስባለን። ተመልካቾቻችን የዛሬውን ፕሮግራም በዚህ እንጨርሳለን። አንድ ነገር ልላችሁ የማላልፈው ነገር ይሄ መዝሙር በጣም መሰማት ስላለበት ለእናንተም ስሙት እንዲሁም ለጓደኞቻችሁ ገዝታችሁ ስጡ ወይም ደግሞ ሲዲው ማታገኙ ደግሞ አይቱን ላይ ለጓደኞቻችሁ ንገሩና ወንድማችንን በጣም መርዳትና ማበረታታት አለብን። ከጸጋው ተካፋይ መሆን አለብን። ብሩክ እዚህ ድረስ መተይን በጣም ደስ የሚል ቃል እንዴክ ስላደረግልን በጣም አመሰግናለሁ። እግዚአብሔር ይባርክ። እናንተንም እግዚአብሔር አስተምረው ነገር አለ። ያው እግዚአብሔር እናንተንም አብዝቶ ይባርክ። በጣም ይሄን እድል ስለሰጣችሁኝ እግዚአብሔር አብዝቶ ይባርክ። በዚህ አጋጣሚ በፌስቡክ በስልክ ሜሴጅ እየላኩ በጣም ኢንካሬጅ የሚያደርጉኝ ወጣቶች አሉ ሰዎች አሉና በዚህ አጋጣሚ በጣም ቴንኪዩ ማለት እፈልጋለሁ። እግዚአብሔር አብዝቶ ይባርክ። ቤተሰቤን ቴንኪዩ ማለት እፈልጋለሁ። አቢጌል አንቺ በፐርሰናሊ ቴንኪዩ ማለት እፈልጋለሁ። እግዚአብሔር ይመስገን። ቴንኪዩ በጣም ለኔም ትልቅ ፕሪቪሌጅ ነው እናንተ አይነት ወጣቶችን ማቅረብና እግዚአብሔር ይመስገን። ስለዚህ ተመልካቾቻችን እንደዚህ አይነት ወጣቶችን ስናቀርብ ትውልድን የሚቀርጹልን እነሱ ናቸውና ጸሎት ያስፈልገናል። በጣም እናቶች በቤታችሁ ያላችሁ የምትጸልዩ አባቶች የእናንተ ጸሎት ስለሚያስፈልገን ረጅሙን ሩጫ እንድንሮጥ የእናንተ ጸሎት ያስፈልግናልና ፕሊዝ ጸልዩልን። ለብሩክም ጸልዩልን። በብዙ በስቶ አፍርቶ ትክክለኛ የሆነውን የክርስቶስ ኢየሱስን መልክ ገልጦ ማየት ስለምንፈልግ የእግዚአብሔር ጸጋ እንዲረዳው ጸልዩለት፣ ለኛም ጸልዩልን። ተመልካቾቻችን የዛሬውን ፕሮግራም በዚሁ እንጨርሳለን። በሚቀጥለው ሳምንት እስከምንገናኝ ድረስ የእግዚአብሔር ጸጋ የመንፈስ ቅዱስ ህብረት ከናንተ ጋር ይሁን። ላሳስባችሁ የምፈልገው ፌስቡክ ፔጅ አለን ክርስቲያን ዩዝ ግሩፕ ቶክ ሾው ይላል። ፕሊስ ላይክ አድርጉልን። እንዲሁም ከጓደኞቻችሁ ጋር ሼር አድርጉ። እኔ ጥያቄ ጸሎት ያላችሁ አድቫይስ የምትፈልጉ በማንኛውም አይነት መልኩ ሁኔታ ውስጥ ያላችሁ ችግር ውስጥ ያላችሁ ፕሊዝ እኛ ያለነው እናንተ ልንረዳ ነውና ኢንቦክስ አድርጉልን። ሊረዳችሁ የሚችሉ ሰዎች ስላሉ ለነሱ ሪፈር እናደርጋችኋለን። ከዛም በላይ ዩቲዩብ አካውንት አለን። ዩቲዩብ አካውንታችን ላይ እንደዚህ አይነት ቪዲዮዎችን በየሳምንቱ የምናቀርባቸውን አፕሎድ እናደርጋለን። ሼር አድርጉልን። ከዛም ባለፈ ወላችን ላይ ፌስቡካችን ላይ ጥያቄዎቻችሁን ፖስት አድርጉ። እዛ ጋር መወያየት እንችላለን። ስለተከታተላችሁን በጣም እናመሰግናለን። በሚቀጥለው ሳምንት እስከምንገናኝ ድረስ የእግዚአብሔር ጸጋ የመንፈስ ቅዱስ ህብረት ከናንተ ጋር ይሁን። ፕሮግራሙን ያቀረብኩላችሁ አቢጊያ ነጻነት ነኝ። ሰላም ሁኑ።